አለይኩም ወራህመቱላሂ ወበረካቱህ። ውድ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰብ እና ቤተሰብ እንደተለመደ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ቪዲዮ ምልክቷን አዳዲስ ቪዲዮውን ሸር ባረኩ ሰዓት እንዲደርሳችሁ ቪዲዮን ደግሞ ከመጀመሪያው እስከ መጨረሻው እወልኝ። በጣም ነው የምወዳችሁ የማከብራችሁ። ላይክ እና ሰብስክራይብ የምታደርጉኝ አላህ ወጀዛችሁን ይክፈልልኝ። መቼም የሰው ላይ ካላህ እንጂ ከሰው አይደለም አጅር የሚያገኘው እና ሁላችሁም አበረታቱኝ። ዛሬ ይዤላችሁ የመጣሁት ሂና አሰራር ነው። ሂና እንዴት አድርገን ሰርተን ለፀጉራችን እንደምንጠቀም አሳያችኋለሁኝ። እዚህ ጋ እንግዲህ ሂና ነው ያለው። እዚህ ጋ ደግሞ እንደምታዩት ይሄ ግርፋ ነው፣ ግርፋ ማለት ነው። እዚህ ጋ ደግሞ ሻሂ ቅጠል ነው፣ ሻሂ ቅጠል። እዚህ ጋ ነጭ ሽንኩርትና ቀይ ሽንኩርት ነው። እዚህ ደግሞ የምታዩት ይሄ ነዓናዓ ቅጠል ነው። ነዓናዓ ቅጠል ለፀጉር በጣም ቆንጆ ነው። ሀታ ራሱ በንጹህ ውሃ ሰርታችሁ ሁል ጊዜ ፀጉራችሁን መሳጅ እያደረጋችሁ ብትጠቀሙት በጣም ቆንጆ ነው። ሻሂ ቅጠሉንና ነዓናዓውን ቅጠል ማለት ነው። እና እዚህ ጋር ይሄን በነገራችን ላይ ስሙን ቶሎ ብሎ አይመጣልኝም ማለት ነው። ይሄ አረቦቹ በብዛት ይጠቀሙታል። ይሄና ጋራም እንደገና ደግሞ ደም ማነስ ያለባችሁ ይሄንን መጠቀም ትችላላችሁ። ይሄ ለብዙ ነገር የሚያገለግል ነው ማለት ነው። ደም ግፊት ያለበትም ሰው በጣም ቆንጆ ነው። እና ይሄንን አንድ ላይ አንፈቀፍቀዋለሁ ማለት ነው። ይሄንን አንድ ላይ አንፈቀፍቀዋለሁ። እናንተም አብራችሁ ተከታተሉኝ እና እንዴት ሰርቼ የምጠቀም ነገራችሁ ብዬ ነው። እና አና ቅጠል ነው ይሄ ደግሞ ሻይ ቅጠልና ግርፋ። ይሄንን አላውቀውም፣ ስሙ ይጠፋብኛል እንጂ አውቀዋለሁ። ለደም ማነስና ለፀጉር ለሁሉም ይጣማል ማለት ነው። እንደዚህ አድርጌ አንድ ላይ አንፈቀፍቀዋለሁ። ሁሉንም እንደዚህ አድርጌ አንድ ላይ ተንፈቀፈቅኩ በኋላ እንዲህ አድርጌ አዋህደዋለሁ። ይሄ ለአንድ 10 ደቂቃ አብሮ መፈቀቅ አለበት። ለአንድ 10 ደቂቃ ተንፈቀፈቀ በኋላ አጥላችሁ እና ጋር አድርጋችሁ አወክታላችሁ ማለት ነው። እኔ ተንፈቀፈቃለኝ ነው። ልብ ብላችሁ በጣም ቆንጆ ነው። ፀጉራችሁን ያለሰልስላችኋል፣ ፀጉራችሁን ያሳድግላችኋል። ነጭ ሽንኩርትም ቀይ ሽንኩርትም ነዓናዓ ቅጠልና ሻሂ ቅጠል። ይሄ ቀዩን ጠፋብኝ ስሙ ማለት ነው። ይሄንን አረቦቹ ቤት ሁሉ ጊዜ ታገኙታላችሁ። አረቦቹ ይሄ አይነጠላቸውም ማለት ነው። እንደዚህ አድርጋችሁ ከሂናችሁ ጋራ አዋህዳችሁ እና ደግሞ ስትቀቡ ሂና ወክታችሁ ወዲያው አይደለም፣ ቢያንስ ለ2 ሰዓት ለ3 ሰዓት ወይንም ማታ ወክታችሁ ጠዋት ብትጠቀሙት በጣም ቆንጆ ነው። እስ በራሱ ይብላላል ማለት ነው። አሁን ደቂቃው እንዳይሄድ ደቂቃ ሰዓት አውጥቼ ያሳያችኋለሁ። እንዴት አድርጌ አውጥቼ እንደምጠቀም አሳያችኋለሁ። እናንተ አብራችሁ ተከታተሉ። እዚህ ጋር አንድ ሀባ እንቁላል አደርግበታለሁ ማለት ነው። ቤተሰብ ይሄንን ይመስላል። እንደዚህ ሆኖ ታፋቁልኛል። አያችሁት? ከራኑ ማለት ነው። ኢንሻአላህ ተባረከለ። ቆንጆ ፀጉር ነው የሚሆንላችሁ ፀጉራችሁ ማለት ነው። ቆንጆ አንድ ሀባ እንቁላል አዘጋጅቻለሁኝ። ይሄው እንደምታዩት አንድ ሀባ እንቁላል አሁን አንድ ላይ አድርጌ አሳያችኋለሁ። አንድ ሀባ እንቁላል አረኩበት።
ቤተሰብ እንደምታዩት ይኸው አንድ 10 ደቂቃ አፈረፈርኩት። ይሄን አጥልሌ አንድ ላይ ከዚህ ጋር አዋህደዋለሁ ማለት ነው። አንድ ሀባ እንቁላል አድርጌበታለሁ ሂናዬ ላይ ሂናዬን አንድ ላይ ቀላቅያለሁ። ታሳያችኋለሁ። ተከታተሉ። ይኸው ቤተሰብ እንደዚህ አድርጌ በማጥለሌ አጥላለሁ ማለት ነው። እንደዚህ አድርጋችሁ ቀጠን አድርጋችሁ ማውከፍ አለባችሁ። ይኸው የተረፈውን ውሃር ደግሞ የሆነ ልባላያን ቆርቆራችሁ ሁሉ ጊዜ እየተቀባችሁ ፀጉራችሁ ማሳጅ እያደረጋችሁ መቀባት ትችላላችሁ። ውሃውን ማለት ነው። የተረፈውን ውሃ እናችሁን እንደዚህ መልኩ ታዋህዱታላችሁ ማለት ነው። አያችሁት እንዲቀላ ቀይ ነው የሆነው። እና ዝም ብላችሁ በንጹህ ውሃ ብቻ ወክታችሁ ተጠቀሙት ምንም ዋጋ የለውም፣ ፋይዳ የለውም። ላዚም እንዲህ አይነት ነገር ይፈልጋል ማለት ነው። ፀጉራችሁ ብዙ ይሆናል፣ ፀጉራችሁ ነዓም ይሆናል፣ በጣም ቆንጆ ይሆናል። የከረደደውን ነዓም ያደርገዋል ማለት ነው። ቤተሰቦች ይሄን እንደማለሽ እንደዚህ አድርገው ይቀመጣል። የቤተሰብ ተመልከቱ። ቤተሰብ አሁን ወፍሯል። ቤተሰብ በዚህ መልኩ አዋህጀዋለሁ። አሁን ይሄ እንደመጓጓል ያለው 2 ሰዓት 3 ሰዓት ሲቀመጥ እንትን ይላል ማለት ነው። ይብላላል። ተብላላ በኋላ ፀጉራችሁን ሁሉንም እያዳረሳችሁ መሳጅ እያደረጋችሁ ስትቀቡም ተላይ አይደለም፣ መሳጅ እያደረጋችሁ ተጠቀሙ። በጣም ቆንጆ ፀጉር ይሆንላችኋል። እንዲህ እያደረጋችሁ ተጠቀሙ። እናንተም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ከተመቻችሁ ኮሜንት ላይ አሳውቁኝ። ታልገባችሁ ዲያግመኛ ማሰራው ታልገባችሁ ዲያግመኛ አሰራላችኋለሁ። ይሄንን ይመስላል የኔ ውድ ቤተሰቦች። ይሄንን አሁን ማታ ድረስ አሁን ስንት ሰዓት አሻራ ነው። ማታ ድረስ አስቀምጠዋለሁ። ማታ ተቀብቼው አድራለሁ። ጠዋት ታጥበዋለሁ ማለት ነው። አቆዩት ራሳችሁ ላይ ምንም አያረጋችሁም። ቶሎ ብላችሁ እንዲያረቡት ቶሎ ብላችሁ አታጠቡ ማለት ነው። ቆይት አድርጉት። ቢያንስ 6 ሰዓት 7 ሰዓት ራሳችሁ ላይ አስቀምጡት። ቆንጆ ነው የሚሆነው። ይሄንን የቀረውን ደግሞ እንትን እለዋለሁ ማለት ነው። ውሃውን አጠነፍፍና ተጠቀመዋለሁ። ጧት ማታ መሳጅ እያደረጋችሁ እንደዚህ አድርጋችሁ ውሃውን ራሱ ብትጠቀሙት በጣም ቆንጆና ሀሪፍ የሆነ ፀጉር ይኖራችኋል። የፀጉራችሁ ሳላ በጣም ቆንጆ ነው የሚሆነው። አልበጠርም ያላችሁም አላድግም ያላችሁ ያድጋል። እናንተ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ቪዲዮ መልክቱን አዳዲስ ቪዲዮ ሼር ሳረግ እንዲደርሳችሁ ሁላችሁም ቪዲዮዬን ሁሌ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።